ደብተራ ከአንዳንድ ሰዎች ጋር የኢትዮጵያ ቤተክርስቲያን መጽሐፍ በተመለከተ ስንነጋገር ደብተራ የጻፈው ማለት ይቀናቸዋል። ይህ ንግግራቸው ከሁለት ስህተቶች የመነጨ ነው። አንደኛው ስለ ደብተራ ካለማወቃቸው ሲሆን፣ ሁለተኛው ስለ መጽሐፍቱ ካለመረዳታቸው የመጣ ነው። ደብተራ የሚለው ቃል ጥሬ ትርጉሙ ድንኳን ማለት ነው። ይህም ቢሆን ሃይመት ከሚለው ቃል ፍቺ ይለያያል። ሃይመት ለማንኛውም አገልግሎት የሚውለውን ድንኳን ሲያመለክት፣ ደብተራ ግን በዋናነት ለቤተ መቅደስነት የሚውለውን ድንኳን ያመለክታል። ደብተራ ኦሪት የብርሃን ድንኳን ማለት ነው። በመካከለኛው ዘመን መጀመሪያ ላይ ነገስታቱ ከሀገር ሀገር ሲጓዙ አብረዋቸው የሚጓዝ የጸሎት ታቦት ነበረቻቸው። ለዚህች ታቦት የምትሆን ድንኳን አዘጋጁ። ታቦቷ በቤተ መንግስት ግቢ ተተክላ ትቀመጥና ንጉሱ ከቦታ ወደ ቦታ ሲንቀሳቀስ ተነቅላ ትንቀሳቀስ ነበር። በዚህች ለቤተ መንግስት የድንኳን መቅደስ ለአገልግሎት የሚጠሩ በእውቀታቸውና በንጽህናቸው የተመሰገኑ ነበሩ። የአባ ጊዮርጊስ ዘጋስጫ አባት በዚህ ድንኳን ከሚያገለግሉ ካህናት ወገን ነበር። አባ ጊዮርጊስም በዚህች የድንኳን ቤተ መቅደስ ውስጥ አገልግሏል። በዚች ቤተ መቅደስ የሚያገለግሉ ካህናት አንዱ ስራቸው ንጉሳውያን ቤተሰቦችን ማስተማር ስለነበረ አባ ጊዮርጊስ የአጼ ዳዊትን ልጆች ሲያስተምር ነበር። በዚች የቤተ መንግስት መቅደስ ውስጥ የሚያገለግሉ ካህናት በማደሪያው አዳሪው፣ በአዳሪው ማደሪያው ይጠራል በሚባለው መሰረት በድንኳኗ ወይም በደብተራ እነርሱም ካህናተ ደብተራ እየተባሉ መጠራት ጀመሩ። በኋላም ካህናት የሚለው ስም ተጎርዶ ደብተራ እየተባሉ ብቻ ይጠሩ ጀመር። ከመነሻው ደብተራ ማለት በእውቀትና በሕይወት ተመርጦ የቤተ መንግስቱን የደብተራ ቤተ መቅደስ ለማገልገል የተሰየመ ሊቀ ካህን ማለት ነበር። ካህናተ ደብተራ ከንጉሥ ጋር የተሻለ ቀረቤታ በማግኘታቸው በኋላ ዘመን የርስትና የሹመት ተካፋዮች ሆኑ። ይህንን ላለማጣት ሲሉ አንዳንዶቹ ቀኖናውን ከሚያዛቸው ይልቅ ንጉሥ የሚያዛቸውን መቀበል ጀመሩ። በዚህም የተነሳ ካህናተ ደብተራ ለንጉሥ የሚያደሉና ለእውቀት የማይቆሙ እየሆኑ በመምጣታቸው እንደነ አባ በጸሎተ ሚካኤል ያሉ አበው በድፍረት ወቅሰዋቸውም ነበር። ኋላ ዘመን ደግሞ አንዳንዶቹ ከማህበረሰቡ በተሻለ የተማሩ መሆናቸውን በመጠቀም ጥንቆላና አስማት እንችላለን በማለታቸው ደብተራ የሚለውን ስም የምሁርነት ስም መሆኑ ቀርቶ ከጥንቆላና መተት ጋር የተያያዘ ስም እየሆነ መጣ። ደብተራ የሚለው ስም አጠፋፉ ሐኪም ከሚለው ስም አጠፋፍ ጋር ይመሳሰላል። ሐኪም የሚለው ስም ትርጉሙ ብልህ፣ ጠቢብ ማለት ነበረ። ሞያን ሳይሆን ጥበብን የሚያመለክት ነበረ። የእስልምና ወርቃማው ዘመን የሚባለው ጊዜ ሐኪም ማለት በእስልምና ሃይማኖት፣ በሳይንስ፣ በመድኃኒትና በፍልስፍና ሁለገብ እውቀት ያለው ጠቢብ ሰው ስያሜ ነበር። በዕብራይስጥ ቋንቋም ቢሆን ሁለገብ እውቀት ላለው ሰው የሚሰጥ ስያሜ ነበር። ይህ ሐኪም ማለት ነው። በሀገራችን ሐኪም የሚለው ስም ለጠቢብ የሚሰጥ ስም ነበረ። ኋላ ግን ባህላዊ መድኃኒት ለሚያውቅ ባለሙያ ሁሉ መሰጠት ተጀመረ። አሁን ብዙዎች የባህል መድኃኒት አዋቂዎች ይህንን ስም ስለሚጠቀሙት ስሙ እንደ ደብተራ ሁሉ ከጥበብና ሙያ ይልቅ ከጥንቆላ ጋር የማያያዝ ዕጣ እየገጠመው ነው። የደብተራ ዕጣ እንዲሁ ነው የሆነው። አዋቂ፣ ጠቢብ፣ የተመረጠ ነበር ትርጉሙ። ኋላ ግን ግብር ስምን ያጠፋልና የአንዳንድ ደባትር ደብተሮች ሥራ ስሙን አጠፋው። ያም ቢሆን ግን በነባሩ ማህበረሰባችን ደብተሮች የተሻለ የትምህርት ደረጃ የነበራቸው ሰዎች ነበሩ። ከቀድሞ እንደነ ደብተራ ዘነበና ደብተራ አሰጋኸኝ፣ ከቅርብ ደግሞ እንደነ ደብተራ ህሩይ ወልደ ስላሴና እንደነ ደብተራ ዮፍታሔ ንጉሴን መጥቀስ ይቻላል። እነዚህ ደብተሮች አንዳንድ ጊዜ የህይወት መሰናክል ቢገጥማቸው በእውቀታቸው ግን የሚታሙ አይደሉም። አንዳንዴ እውቀት ያስታበያል እንዲል መጽሐፉ ወደ መሰናክሉ የሚወስዳቸው እውቀታቸው ነበረ። በኢትዮጵያ የቤተ ክርስቲያን ስነ ጽሑፍ ታሪክ ነገስታቱን
ዜና መዋዕሉንና ለቤተ መንግስቱ የቀረቡ ድርሳናቱን የመጻፍ ዕድል የደብተሮች ሲሆን ከገዳማዊ ሕይወት ጋር የተገናኙ የጸሎት፣ የዝማሬ፣ የገድልና የውዳሴ ድርሳናትን የመጻፍ ዕድል ደግሞ የገዳማውያኑ ሊቃውንት ነበረ። ሁለቱም ሊቃውንት አንድ የሚያደርጋቸው ነገር ቢኖር በዘመኑ ዕውቀት የበለጸጉ መሆናቸው ነው። አንዳንዴ ደግሞ ቤተ መንግስቱንም ገዳማዊ ሕይወቱንም የሚያውቁ ሊቃውንት ይገኛሉ። መነሻቸው አንደኛው ይሆንና ወደ ሌላኛው ይሄዳሉ። ከገዳሙ ወደ ቤተ መንግስቱ ልክ እንደነ አባ ኅሩይ፣ ወይም ደግሞ ከቤተ መንግስቱ ወደ ገዳሙ ልክ እንደነ ቅዱስ ያሬድ። የቀድሞ ጸሐፍት አያሌ መጽሐፍትን ማገላበጥ ይወዱ ነበር። ከግራኝ ጦርነት ጥቂት ቀደም ብሎ ወደ ኢየሩሳሌም የሄደው የደብረ ብስራት ዜና ማርቆስ መነኮስ አባ ኃይለ ማርያም በኢየሩሳሌም አደባባይ ባደረገው ክርክር ከ30 በላይ መጽሐፍት መጥቀሱን ስናይ ይህንን አባባል ያስረግጠዋል። በጎንደር ዘመን የነበሩት መምህር ሄስድሮስም በጣና ገዳማት ገብተው እስከ 3000 የሚደርሱ መጽሐፍትን መመልከታቸውን የጉባኤ ቤት ትውፊት ይናገርልናል። የቀድሞ መጽሐፍት የእውቀት ልክ ሊነግሩን ከሚችሉት መረጃዎች መካከል የአባ ባህሪ መዝሙረ ክርስቶስ የተሰኘው ድርሳን አንዱ ነው። አባ ባህሪ በአጼ ሰርፀ ድንግልና ከዚያም ጥቂት ቀደም ብለው የነበሩ ሊቅ ናቸው። የተወለዱት በ5228 ዓመተ ምህረት ነው። መጀመሪያ የነበሩት ጋሞ ውስጥ በአንዲት ቤተክርስቲያን አለቃ ሆነው ነበር። የብርብር ማርያም አለቃ ነበሩ ማለት ነው። ኋላ ግን ኦሮሞዎች በአካባቢው እያየሉ ሲመጡ ወደ ጎንደር መጥተዋል። አባ ባህሪ መዝሙረ ክርስቶስ የተሰኘውን በግጥም የቀረበ ድርሰት ያዘጋጁት ለመዝሙረ ዳዊት መመዘኛ ወይም መለኪያ እንዲሆን በመዝሙረ ዳዊት ልክ ነው። ዓላማቸው መዝሙረ ዳዊትን የሚገለብጥ ሰው የመዝሙረ ዳዊቱን ልክ በእርሳቸው መዝሙር ክርስቶስ በመለካት ሳያጓደል እንዲገለብጥ ለማድረግ ነው። ያዘጋጁትም በ46 ዓመታቸው በ1574 ዓመተ ምህረት መሆኑን በዚሁ መጽሐፍ ላይ ተገልጦ እናገኘዋለን። አባ ባህሪ ይህን መጽሐፍ ሲያዘጋጁ ምንጭ የሆናቸውን መጽሐፍት አስቀድመው በመቅደሙ ላይ አስፈረዋል። ማስፈር ብቻ ሳይሆን ከእያንዳንዱ መጽሐፍት ምን ያህል ጥቅሶች እንደወሰዱም ገልጠው ነበረ። እነዚህንም መጽሐፍት በጠቀሱበት ቦታዎች ላይ ሲደርሱ ከጎን ህዳግ ላይ ምንጮቹን አስፈረዋቸዋል። አባ ባህሪ ለመረጃነት የጠቀሷቸው መጽሐፍት ብዛትና አይነት በአራት ከፍለን ማየት እንችላለን። አንደኛ ከብሉይና ከአዲስ፣ ሁለተኛ ከሊቃውንት መጽሐፍት፣ ሶስተኛ ከጠቢባን መጽሐፍትና አራተኛም ከታሪክ መጽሐፍት ናቸው። አባ ባህሪ በመቅደማቸው ላይ ለዚህ ድርሳነ መዝሙር የሚሆን ምስክሮች ከመጽሐፍተ ኦሪት፣ ከወንጌላውያን፣ ከነቢያት፣ ከሐዋርያት መልእክት፣ ከሊቃውንተ ድርሳናት፣ ከጥንት ጠቢባን ምሳሌዎች ወስጃለሁ። በቃላቸው ጣዕም የእኔ ንግግር ጣዕም እንዲገኝ ብዬ የእያንዳንዳቸው ህብር እንደ ዕንቁዎች ጌጥ እንዲሆን የአንድ ኮከብ ብርሃን የሰማይ ሰፊ ሰሌዳን አያስጌጠውም። የአንድ ዕንቁ ውበትም ብቻውን አንድ ቤት አያሳምረውም። እንደዚሁም ሁሉ የአንድ ሰው መጽሐፍ ብቻ ማንበብ መጽሐፍቱን አያሳምረውም። ነገርም በሁለት ወይም በሶስት ምስክሮች ካልሆነ በቀር ጸንቶ አያውቅምም ይላሉ። በዚህ አባባላቸውም አንድ መጽሐፍ ለማዘጋጀት አያሌ መጽሐፍትን ማገላበጥና ምስክር ማበጀት አስፈላጊ መሆኑን አጽንተው ተናግረዋል። የኢትዮጵያ ቤተክርስቲያን መጽሐፍት የደረሷቸው እንዲህ ባለአያነ መጽሐፍት የሆኑ ደባትር ናቸው። ይህንን ጽሑፍ ያገኘነው ኑ ሀገሬን እናዋልዳት እና ሌሎችም ከሚለው ከዲያቆን ዳንኤል መጽሐፍ ላይ ነው።